ክቡራን ተመልካቾቻችን አሁን ያለነው የምስጋና ፕሮግራም ላይ ነው። የምስጋና ፕሮግራሙ ደግሞ መነሻ ያደረገው መቀመጫቸውን በአሜሪካን ሀገር ዋሽንግተን ያደረጉት የተዘረጉ እጆች ወይም ኦፕን ሃንድስ ቻሪቲ ለመቄዶንያ በጎ አድራጎት ማህበር የጤፍ እህል አበርክቷል። እንደሚታወቀው እንግዲህ ኦፕን ሃንድስ ቻሪቲ ወይም ደግሞ የተዘረጉ እጆች ከዚህ ቀደም በመቄዶንያ ዩቲዩብ አማካይነት ሲደረግ በነበረው ፈንድሬዚንግ ፕሮግራም ላይ በመጀመሪያ $40,000 ሁለተኛም ደግሞ $3,500 በማገዝ ታላቅ ባለውለታ ናቸው። የመቄዶንያ አጋር መሆናቸውን በተግባር አስመስክረዋል። ይሄው ቻሪቲ የተዘረጉ እጆች ዛሬ ደግሞ ከ8,500 በላይ ያሉ ወገኖች የሚገለገሉበትን ወይም ደግሞ ለቀለባቸው የሚሆን የጤፍ እህል ሰጥቷል፣ አበርክቷል። እንደሚታወቀው እንግዲህ መቄዶንያ በቀን ከ30 ኩንታል በላይ ነው ለእህል አገልግሎት የሚውለው። ይሄ ደግሞ በገንዘብ ሲቀየር በጣም ከፍተኛ ወጪ ነው። ይሄ የቀለብ ወጪ በአንድ ጊዜ 8,500 ሰው ቁርስ፣ በአንድ ጊዜ ምሳ፣ በአንድ ጊዜ ራት ማብላት በእውነቱ በጣም ከባድ ነው። ለዚህ ሁሉ የሚወጣው ወጪ በጣም ትልቅ ነው እና ዛሬ የተዘረጉ እጆች ይሄንን የመቄዶንያን ወጪ በመቀነስ ነገር በማቃለል ረገድ ያደረገው አስተዋጽኦና ያበረከተው አበርክቶ በጣም ትልቅ ነው። ስለዚህ መቄዶንያ የበጎ አድራጎት ማህበር በ8,500 አረጋውያን ስም ታላቅ ምስጋናውን ያቀርባል። የፍቅር ባለቤት የሆንከው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህችን ዕለትና ሰዓት ባርከህ ቀድሰህ እዚህ ሰዓት ስላደረስከን ክብር ምስጋና ለአንተ ይሁን። ይህን በመቄዶንያ 8,500 በላይ ከዚህ የበለጡ ናቸው። በልዑል እግዚአብሔር ይዘናል። እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ ዘራችሁ ቡሩክ ይሁን። ምን ጊዜም በምትሄዱበት ቦታ ሁሉ መድኃኔዓለም ይከተላችሁ። በፊት ሆኖ መልአኩ ሊቀ መላእክት ቅዱስ ሚካኤልን መልአኩ ቅዱስ ገብርኤልን አስከትሎ እናንተን ክፉ ነገር እንዳያገኛችሁ ከክፉ ቦታ እንዳትወርቁ ይጠብቅልን። እግዚአብሔር ይባርካችሁ፣ ይቀድሳችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔርን የያዘ ምንም ወድቆ አይወድቅም፣ የትም አይወድቅም። ያለሱ ምንም መድኃኒት የለንምና መድኃኒት ይሁናችሁ መድኃኔዓለም አሜን። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረብል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በሉ ባወጣችሁበት ቦታ አላህ ይተካላችሁ፣ ከመጥፎ ይጠብቃችሁ፣ ከክፉ ይጠብቃችሁ፣ ከጥሩ ይቅጠማችሁ፣ ከመጥፎ ይጠብቃችሁ። ዓለማችን ሰላም፣ አገራችን አማን፣ እድሜና ጤና ይስጣችሁ። ያወጣችሁበት ቦታ አላህ ባወጣችሁበት ቦታ አላህ ይተካላችሁ። ያ አርሐሙ ራሂሚ አልሐምዱሊላህ ረብል ዓለሚን አላሁመ ሰሊ። የተዘረጉ እጆች በእውነት እንደ ፈጣሪ ነው እጃችሁን የዘረጋችሁልን። ፈጣሪ ያዟችሁ ነው። ታድላችኋል፣ በእውነት ታድላችኋል። ይህ በጎ ነገር ቀላል አይደለም። ያለነው 8,500 አረጋውያንና አእምሮ ህሙማን ያለነው እና በቀን ከ30 ኩንታል በላይ ነው ፍጆታችን እና ይህ መደረጉ ቀላል አይደለም። ለመቄዶንያ ትልቅ ስራ ነው የሰራችሁት። ይሄ ነው በቃ መታደል፣ ይሄ ነው። ታድላችኋል፣ ፈጣሪ አድሏችኋል። ሀብት ማለት ይሄ ነው። በምድር ሀብታችሁ የዘላለም ሰማያዊ ሀብት አፍርታችኋል። ሰማያዊ ሀብት አፍርታችኋል። እኛ አገር ባለውለታዎች ነበርን። በአንድም በሌላ ምክንያት በተለያየ ምክንያት ጎዳና ወጣን፣ ወደቅን። ይሄ ልጃችን ዶክተር ቢንያም በለጠና ባለቤቱ ወይዘሪት እሌኒ ባቋቋሙልን ይህ በጎ አድራጎት ድርጅት መቄዶንያ ከጎዳና ከመኖር ወደ አለመኖር ነበር የምንጓዘው። ያለንን እድሜ ሳይበርደን ሳይርበን ሳይጠማ እንድንኖር አድርጎናል። እናንተ ደግሞ የእናንተ ድጋፍ ደግሞ እነሱን ደግፏል። በጣም ነው የምናመሰግነው። በእውነት ፈጣሪ ከእናንተ ጋር ይሁን። ይሄ ነው በቃ ሀብት ማለት። በገንዘብ ሰማያዊ ሀብት ማፍራት ማለት ይሄ ነው። ሰው በገንዘቡ ፈጣሪ የማይወደውን ነገር ያካሂድበታል። እናንተ ግን ሰማያዊ ሀብት አፍርታችኋል እና ልጆቻችን ዋሽንግተን ነው የምትኖሩ። ዋሽንግተን ውስጥ እግዚአብሔር ጠብቆ ለሀገራችሁ ያብቃችሁ። ይህ ስራ እየተስፋፋ ነው። የእሱ ሀሳብ 20,000 ለማድረስ ነው። 20,000 ለማድረስ የእናንተ ድጋፍ ያስፈልጋል። ህንፃም ጀምረናል። ያ ህንፃ በተለያየ ደግሞ ብራንቾች አሉን።
በየቦታው ኮንስትራክሽን ስራ እየሰራ ነው። ስለዚህ ይሄ ድጋፍ ለእናንተ በጣም ትልቅ ነገር ነው የእናንተ ድጋፍ። ስለዚህ ልጆቻችን እግዚአብሔር ይስጣችሁ። በእውነት እኛ ለካ ጥሩ ልጆች ወልደናል። ዛሬ ረዳችሁን። እኛ ወድቀን ነበረ። ለወደቅነው ብድር ለማንመልስ እግዚአብሔር ነው የሚከፍላችሁ። የእኛም ብድር ፈጣሪ ነው የሚከፍላችሁ እና ፈጣሪ ከእናንተ ጋር ይሁን። እንወዳችኋለን፣ እናከብራችኋለን። ምን ጊዜም እድሜያችሁ ረጅም ይሁን። ዘራችሁ እንደዚህ እንደገዛችሁልን ጤፍ ይብዛ። እንወዳችኋለን። እግዚአብሔር ይስጥልን። ሻምበል እሸቱ ገብረ ማርያም ነኝ ከመቄዶንያ። አመሰግናለሁ። dhugumatti jiraata Itoophiyaadha. Jiraata alama keessatti argamu, kan Afrikaa keessatti argamu, kan Ameerikaa keessatti argamu, kan biyyoota Afrikaa keessaa biyyoota alamaa keessatti argamu hundi keessan Maqdooniyaa kana, Maqdooniyaa jechuun Itoophiyaa xiqqoodha. Itoophiyaa kana gargaaruu irratti isin tokkoffaa ta'uudhaani beekamtan jechuudha. Abbaa keessanii as keessa jira, haadha keessanii as keessa jira, obboleeyyan keessanii as keessa jira jechuudha. Kan godaanaa irra kufe Dr. Bineen Ballatee Sibiileen Yesuus kaasaniiti Maqdooniyaa galchan. Jiruun isaa maali? Harka keessanii. Jiruun isaa harka keessaniif harka rabbiiti jechuudha. Isin abdatee rabbi abdatee jiraate jechuudha Maqdooniyaa keessa. Jiruu gaarii. Gargaarsa gaarii gootanii fi gara midhaan nyaataatiin, gara maallaqaatiin, gara birriitiin, gara midhaaniitiin gootaniiti karaa hundaan gargaarsa godhuudhaan Maqdooniyaa keessa jiraate jechuudha. Jiraataa Itoophiyaadha. Galatoomaa isiniin jenna. Hoggaa kuma takka galatoomaa isiniin jenna. Kan alama guutuu Afrikaa keessatti argamu, kan Ameerikaa keessatti argamu, biyyoota Arabaa keessatti argamu, Awustiraaliyaa keessatti argamu, Debub Afrikaa keessatti argamu, kan Keeniyaa keessatti argamu, kan Suudaan keessatti argamu hundi Maqdooniyaa kana gargaaruudhaaf rabbiin isinirratti dirqama laate. Dirqama isinirra laate rabbiin. Maaliif jennaan dhalataa Itoophiyaati, jiraataa Itoophiyaa waan taataniif jechuudha. Hireen teessan biyya alaa waan gooteef Maqdooniyaa kana gargaaruudhaaf rabbiin dirqama isinirra godhe. Kanaafuu jiraadhaan isinin jaa jiruu gaarii jiraadhaa. Biddeena gaarii rabbi isinii haa kennu, fayyaa gaarii rabbi isinii haa kennu, urmii gaarii rabbi isinii haa kennu. Anillee maqaan kiyya Abrahiim Mahammad Idris Salaamaatiin jaama. Dhaloonni kiyya Harargee Bahaa Aanaa Dadar Araddaa Goluu Ganda Biinnootiin jaamaan. Kanaafuu Maqdooniyaattiin argamaan. Dirijjitiin kun damee meeqa qabdi? Damee 46 qabdi. Unkaan as dhiisi Harargee Bahaa Dirree Dhawatti argamti, Hararitti argamti. Dr. Bineen Ballateedha kanarra deemee jiruu isaanii ilaalee bakka hundatti akkuma Maqdooniyaatti jiraachise jechuudha. Kan gargaareen jiraataa Itoophiyaa kan alama keessatti argamuutu gargaaree jechuudha. Gargaarsa godheef jechuudha. Gargaarsa kanaani Itoophiyaa keessa jiraatee jechuudha dirijjitiin kun. Kanumaafuu jiruu gaarii rabbi isinii haa kennu, biddeena gaarii rabbi isinii haa kennu, urmii gaarii rabbi isinii haa kennu, fayyaa gaarii rabbi isinii haa kennu. Itoophiyaa rabbi nagaa godhu. Itoophiyaan nagee taanaan alamni guutuun nagee taanaan bakkee kana gargaaruu dandeessan. Gargaarsa gaarii rabbi isinii haa ta'u, fayyaa rabbi isinii haa kennu, urmii rabbi isinii haa kennu, fayyaa gaarii rabbi isinii haa kennu. Assalaamu alaikum warahmatullahi wabarakaatuun isiniin jaa. Jiraataa Itoophiyaadha. Jiraataa alama keessatti argamu. Galatooma. alhamdulillah ብለን ሰላም አለ ሰለላሁ ዐለይሂ ወሰለም ለሰጡ አላህ ይስጠው። ጨምሮ አላህ ይስጠው። ጤናውን ያገኝ። የተወለደውን የተዘመደውን ይዞ የሚወጣ አላህ ያድርገው። የዛሬ ብቻ ሳይሆን የነገ ቀን አላህ ይርዳው። ያ ረሂም ጫፋ ዘረቅ ስራ ዘረቅ ያለውን እንዲል አላህ ይስጠው። ያ ረሂም እንደ አርካ ሰፋ እንደ ሰዶታታ ያለችውን እንዲል አላህ ይስጠው። እንደ ጨረቃ ደመቅ እንደ ጀንበር ሞቅ ያለችውን አላህ ይስጠው። ላመሱልኝ